መቼም ታመን አንገት ዘፍተን አንቀርም አለ ነገር የመጀመሪያ ጥያቄ የሚሆነው የወልቃይት ጠገዴ የማንነት ጥያቄ እስቲ ለአድማጮቻችን ትርጉም ወይም ደግሞ ግንዛቤ በሚያመች መልኩ መሬቱ የማን ነው? በርግጥ የወልቃይት ህዝብ ሶስት ቋንቋ ይናገራል፣ አረበኛ፣ ትግሬኛና አማርኛ ይናገራል። ያ ማለት ግን ትግሬ ነው ማለትም አይደለም። ራሳቸውም የሚናገሩ ደግሞ አማራ ነን፣ ባህላችንም ሙዚቃችንም ስነ ልቦናችንም የአማራ ህዝብ ስነ ልቦና ነውና ማንነት ጥያቄያችን ይመለስ እያሉ ነው። ይሄን በተመለከተ ደግሞ በቅርቡም አምባሳደሯም ሆነ አገር ቤት ያሉት ያኔ ባለስልጣናት በተቃራኒ ነው የሚናገሩት። እርስዎ ደግሞ ከመጀመሪያው ጀምሮ ከድርጅቱ ምስረታ ጀምሮ አብረው ነበሩና በየትኛው ደረጃ ነው ይሄ ማንነት ጥያቄ ወደ ትግራይ እንዲጠቃለል የተዳረገው? ወያኔስ በረሃ ያለ ነው ይሄን ካርታ የሳለው? እንደዛ የሚባልም ነገር ስለሰማን እስቲ በእርስዎ በኩል የሚያውቁትን ይንገሩና ይሄን ግንዛቤ ካስጨበጥን በኋላ ደግሞ ወደ ሌሎች ጥያቄዎች እንሄዳለን። በመጀመሪያ ለተሰጠኝ እድል በጣም አመሰግናለሁ። አሁን የተጠየቁት ነገር ምንድነው? ስለ ወልቃይት ጠገዴ ነው። ወልቃይት ጠገዴ በትግራይ ስር አስተዳደር ፈጽሞ አልነበረም ለብዙ ሺህ ዓመታት። ወልቃይት ጠገዴ ጎንደሬ ነው። ወልቃይት ጠገዴ ጸለምት፣ ይህንን ሁሉ ደግሞ ዋናው የአማራው ህብረተሰብ መሰረት ነው። ስለዚህ ይህ ወልቃይት ጠገዴ በትግራይም ተዳድሮ አያውቅም፣ በትግራይም ተጠቃልሎ አያውቅም። ራሱ ወልቃይት ጠገዴ አማራ ነው። አማራ ነው። ባህሉ ሁሉ ነገር አማራ ነው። ምንም ከትግራይ የሚቀላቀልበት ወይም ደግሞ የሚደባልቅበት ነገር የለውም። ጠገዴና ጸገዴ የሚሉት ነገር ምንድነው ልዩነቱ? አሁን እነዚህ ሰዎች ህብረተሰቡን ለማምጣት ድሮ በአማርኛ ምንድነው ጠለምት፣ ጠገዴ እንደዚህ ይባል ነበር። ግን አክቹዋሊ የነዚህ ልዩነት ምንድነው? ጸገዴም ሆነ ጸለምትም ሆነ ምንም በማያሻማ መንገድ ማንነታቸው ምን ናቸው የሚለው ነው ዋና መፍትሄ ሀሳቡ። ማንነታቸው ደግሞ እነዚህ አማሮች ናቸው። ቀደም ብዬ እንደተናገርኩት ይህ የአማራ መሰረት ነው። የአማራ ታሪካዊ ቦታ ነው። ለሁለቱ የሚለያቸው ደግሞ ለትግራይና ለሰሜን ጎንደር የሚለየው ደግሞ ተከዜ ወንዝ ነው። ይህ ተከዜ ወንዝ አሁን የተፈጠረ አዲስ ነገር አይደለም። በአጼ ቴዎድሮስ አልተፈጠረም፣ አጼ ምኒልክ አልተፈጠረም፣ በአጼ ኃይለ ሥላሴ አልተፈጠረም፣ በደርግ አልተፈጠረም። የቆየ የጥንት ዘመን የሁለቱ ድንበር ተከዜ ነው። ተከዜ ስለሆነ ትግራይ በተከዜ ትካለላለች። ከአማራው ጋር ምንም ግንኙነት የላትም። ወልቃይት ጠገዴ አማራው ደግሞ በተከዜ ድንበር ይለያል። ምንም ቅልቅል የለውም ከትግራይ ውስጥ። ትግራይም ይሄን መሬት አስተዳድራው አታውቅም። እንዲያውም ትግራይ ይሄንን ነገር የኔ ነው ብላ አታውቅም። እናንተ በትግል ላይ ያላችሁ ስለዚህ ጉዳይ ተነስቶ ያውቃል? የሚያስታውሱት ነገር አለ? አይነሳም። ስለዚህ ጉዳይ ምንድነው? ያ ፕሮግራሙ ተጽፎ ከመጣ ይሄ የተጀመረው ይሄንን ነገር ተሰልተው ተደምሮ ተቀንሶ የመጣውን የትግራይ ዲሞክራቲክ ሪፐብሊክ መንግስት እንመሰርታለን ብሎ ነው ወያኔ የወጣው። ለኢትዮጵያ ሕዝብ ብሎ አልወጣም። ወያኔ ትግራይን አስገንጥሎ የትግራይ መንግስት ለመመስረት ነው። ምክንያቱም የሚለውስ የሚያቀርበው እኛ ከባድ ጠላት አማራ ያለን፣ ደመኛ ጠላት አማራ ያለን፣ ከአማራ ጋር ለመኖር በጣም ከባድ ስለሆነ ስለዚህ እኛ ተገንጥለን የራሳችን መንግስት ማቋቋም አለብን ከሚለው የተነሳ ነው። ይህ ከተነሳ በኋላ ንድፈ ሀሳቡ የመጣው ገና ማህበር ገስገስ ብሔረ ትግራይ ተብሎ በሚጠራበት ጊዜ አዲስ አበባ እያለ በእነ አረጋው በርሄ ሲመራ፣ ይህንን ደግሞ እነ አረጋው በርሄ፣ እነ ግደይ ዘርአጽዮን፣ እነ አባይ ፀሐዬ፣ እነ ስዩም መስፍን፣ ኃይሉ መንገሻ የሚባል አለ አንድ እብድ ደግሞ እዛ አሜሪካ የሚኖር። በእነዚህ ዋናው የምንጩ ዋናው የመሰረተ ሀሳቡን የሚያፈልቀው ከአረጋው በርሄ ነበር። አረጋው በርሄ ፕሮግራሙን አስተካክሎ ጽፎ የመጣ ነው። ኤርትራን
እንደገቡ በጥር ወር 1967 ዓመተ ምህረት ለወታደራዊ ስልጠና አንድ ወር እንደቆዩ ተመልሰው እንደመጡ ይህ ፕሮግራም በደንብ ተዘጋጅቶ ወልቃይት ጠገዴ፣ ጸለምት፣ ሑመራ ወደ ትግራይ ተጠቃለለ። ከሰሜን ወሎ ደግሞ አላማጣ፣ ወልዲያ፣ ራያና ቆቦ፣ አፍላደራ እነዚህን የመሳሰሉ ደግሞ ወደ ትግራይ ተጠቃለሉ። ምክንያቱም ምንድነው እነሱ የሚሉት የሚያነሱት ትግርኛ ይናገራሉ ነው የሚሉት። ትግርኛ መናገር ወይም ደግሞ አማርኛ መናገር ወይም ደግሞ አፋርኛ መናገር ወይም ደግሞ ኦሮምኛ መናገር መመዘኛ ቋንቋ መመዘኛ እንትን አይደለም። በየአካባቢው ያለ በየድንበሩ ያለ ለምሳሌ ብንወስድ ጥቂት የበጌ ምድር ሰዎች ትግርኛ የሚናገራሉ። ትግርኛ የሚናገሩበት ዚያር ለትግራይ በጣም ቅርብ ቦርደር ስለሆኑ ናቸው። ገበያም እዛ ይሄዳሉ፣ ወደ ትግራይ ይሄዳሉ፣ ሸምተው ይመጣሉ። ትግሬውም ሄዶ ከወልቃይት ከተለያዩ ገበያዎች በርካታ ገበያዎች ስላሉ በሰሜን ጎንደር በወልቃይት ጠገዴ ይሄንን እዛ ገዝቶ ይመለሳል። ዋናው ነገሩ ቋንቋ ሳይሆን መገናኛ ነው። ሀሳብ ለሀሳብ መለዋወጫ ነው ቋንቋ እንጂ እንደ አንድ ክራይቴሪያ እንደ አንድ ትልቅ ክራይቴሪያ ወስደህ አማርኛ ትግርኛ ስለሚናገሩ ብሎ መሬት መዝረፍ አግባብ አይደለም። የስ ትግርኛ ይናገራሉ፣ ግን በጣም ጥቂቶች ናቸው እኮ። አርማጭሆ ብትሄድ፣ ሳንጃ ብትሄድ፣ ዳባት ብትሄድ፣ ደባርቅ ብትሄድ ወዘተ ወዘተ ትግርኛ ይናገሩ። እነዚህ የሚናገሩት አማርኛ ናቸው የሚናገሩት። ምክንያቱም እነ ደባርቅ እና አርማጭሆ እነ ሳንጃ ሌሎችም ብዙዎች አሉ በወልቃይት የተጠቃለሉ። ወልቃይት ትልቅ አውራጃ ነበር። በወልቃይት ስር ይተዳደሩ ነበር። ከዛ በኋላ እነዚህ ዋና ከተማቸው ጎንደር ነው። ጎንደር ነው ከተማቸው። ለማንኛውም ነገር ወደ ጎንደር ለፍርድም ሆነ ለክስም ሆነ ለመሬት ይገባኛል፣ ለመሬት ወሰደብኝ፣ አንዳንድ በፍርድ ቤት የሚሰሩ ነገሮች ያሉትን ሂደው የሚዳኝበት ይግባኝ ከተባለ ጎንደር ነው የሚሄዱ እንጂ ወደ ትግራይ መጥተው አያውቅም። ከናካቴውም እነዚህ ሰዎች ትግራይ ውስጥ ገብተው አንዲት ነገር ሰርተው አያውቅም። ሁል ጊዜ የሚሄዱት ወደ ጎንደር ነው የሚሄዱት። ስለዚህ ዋና የአማራ መነቻ ቦታው፣ ዋና እምብርት ቦታው፣ ዋና መሰረቱ ወልቃይት ጠገዴ ነው። ስለዚህ አሁን የተነሳው ነገር የማንነት ጥያቄ ነው። በትክክል ነው ያነሳው የወልቃይት ጠገዴ ህዝብ። ማንነቱ አማራው ነው። በባህሉ፣ በአስተሳሰቡ፣ በኢኮኖሚው በጠቅላላ አማራ ነው። እኔ አውቀዋለሁ። ወልቃይትን በደንብ አውቀዋለሁ። ጠገዴን በደንብ አውቀዋለሁ። ጸለምትን በደንብ አውቀዋለሁ። በደንብ አድርጌ ነው። ባህላቸው ሁሉ አማራ ነው። ልጆች የሚናገሩት አማራ ነው። ወደ ታች ትንሽ ወደ ትግራይ አካባቢ ወደ ትግራይ ቦርደር ብትሄድ ደግሞ ትንሽ ትግርኛ የሚናገራሉ። ግን የተደባለቀ ነው ትግርኛቸው። ፒውር ትግርኛ ይናገሩ። ይሄ በእርሻን በተመለከተ ይሄ ማህበራዊ ትስስራቸውን እርስዎ እስከሚያውቁት ድረስ ይንገሩን። እርሻ ወልቃይት ጠገዴ አካባቢ በልማት የታወቀ እንደነበረና ከፍተኛ ገቢያቸው የሚገኘው በእርሻ እንደነበረ፣ ከትግራይ ደግሞ ሰራተኛው ክፍል እየመጡ እዛ እንደሚሰሩ ያን አይነት ማህበራዊ ትስስር እንደነበረ ይታወቃል። እና በዛ ጊዜ የሚያስታውሱት ነገር አለ የሚያውቁት በዚህ የታሪክ ክፍል? ትክክል ነው። ይሄ የሰሜን ጎንደር ሰሜን በጌ ምድር ይባላል። ቀደም ሲል ሰሜን በጌ ምድር ይባል ነበር። ሰሜን በጌ ምድር ይባላል። ይሄ ሰሜን በጌ ምድር እንዳልኩ ጠቅላላ አማራ ስለሆነ እና ድንግል እና ሰፊ መሬት ስላለው ለእርሻ የሚመች በስፋት ያርሳሉ። በጣም ሀብታሞች ናቸው በእርሻ። በከብትም በጣም ሀብታሞች ናቸው። ፍየል፣ በግ፣ በቅሎ፣ አህያ ወዘተ በዚህ በኩል በጣም ሀብታሞች ናቸው። ስለዚህ ከትግራይ ከትግራይ መሄድ የጀመሩት ትናንትና አይደለም፣ ገና ከድሮ ጀምሮ ነው። ከትግራይ ይሄዳሉ፣ ይሰራሉ። በተለይ በሑመራ አካባቢ ስትሄድ በብዛት ከትግራይ ይሄዳሉ። ሰርተው ተመልሰው ወደ ትግራይ ነው የሚመጡ እንጂ የእኛ መሬት ነው ይሄ የእኛ ትውልድ ነው ብለው የሚጠይቁበት ነገር የለም። መብትም የላቸውም ለመጠየቅ። ያ የአማራ የጎንደሬው ሑመራ የሰቲት ሑመራው ሰው የወልቃይቱ ወዘተ ነው። ያ መሬት ጠቅላላ አማራ ነው። አማራ ዋና መሰረቱ ስለሆነ ደግሞ አማራ ተብሎ ይጠራል። ይሄ ህብረተሰብ ትግራይ የሚባል ነገር አያውቅም።
እስከ ደርግ ስርዓት ጊዜ ይህ መሬት ይህ ቦታ በጣም ሀብታም ቦታ ነው። የተለያየ እህል ነው የሚያበቅለው። ሰሊጥ ያበቅላል፣ አደንጓሬ ያበቅላል። የማይበቅል የእህል ዘር የለም እዛ። ግን አፍሰህ ነው የምትሄደው። በብዛት ነው። አንድ ክረምት ከዘራህ ስንት ነው የምታገኘው? ያ ደግሞ ተሽጦ ይሄ ራሱ የቅባት እህል ለዘይት ለምናምን የሚሆን ዋና መነሻው ዋና እንትኑ ቦታው ወልቃይት ጠገዴ ነው። ምክንያቱም ድንግል መሬት ነው። በጣም ይበቅላል። የተመቸ ነው ለእህል። መሬቱ በጣም ድንግል ነው። ይሄ ነው። ስለዚህ ወያኔ አይን ያፈጠጠበት ወደዛ ምን መሰለህ ዋና ምክንያቱ ድንግል መሬት ስለሆነ ያ መሬት በጉልበቴ ነጥቄ ቢወስደው ማን ይጠይቀኛል? ትዕቢት ነው። ትዕቢትና ትምክህት የወያኔ ዜጋ ያበንተ ይታያል በግልጽ። ቀደም ብለህ እንዳነሳው ፕሮግራሙ ሲነደፍ በፕሮግራሙ በመጀመሪያ ፕሮግራሙ ገጽ ስትመለከት እነዚህን ይመለከታል። ትግርኛ ተናጋሪዎች ነው ይላል የወያኔ ፕሮግራም። አይደለም፣ ዋሽተው ነው። ትግርኛ አይናገሩም እነዚህ ሰዎች። እዛ ቦርደር ያሉ በጣም ቅርብ ለትግራይ የሆኑ ናቸው። ያንንም ደግሞ ቅርብ የሆኑ አንድ ወደ ሲሪ አለ፣ ሸራሮ የሚባል አለ ወረዳ፣ እዛ ሂደው ይገበያያሉ። ሁለተኛ ደግሞ ባህላ የሚባል አለ ሳምሬ ወደ መቀሌ፣ እዛ ሂደው ይገበያያሉ። በዚህ ነው ትንሽ ትግርኛ የሚናገሩት እንጂ ጠቅላላ ቋንቋ የህብረተሰቡ የህዝቡ ቋንቋ አማርኛ ነው። ቶታሊ አስተሳሰቡ ባህሉ ሁሉ አማራ ነው። ምንም ከትግራይ የሚያቀላቅለው ነገር የለም። ይሄ ደግሞ በደንብ ድንበሩ የለየ ነው። ታሪካዊ ድንበር ተብሎ የሚጠራው ተከዜ ለዚህ ነው። ስለዚህ ተከዜን አልፎ ወልቃይት ጠገዴ መውሰድ ማለት ይሄ ጉልበተኛ በጉልበት ሄደው በጉልበት ይመለሳል። አይቀርም እኮ ወያኔ እኮ ወስዶት አይቀርም። ወያኔ ጊዜያዊ የሆነ ጉልበት ቢያገኝ ነገ ጠዋት ደግሞ የኢትዮጵያ ህብረተሰብ ይሄ የአማራ ብቻ አይደለም፣ ይህ ሁሉ የኢትዮጵያዊ የሚመለከት ነው። አማራውን ብቻ አይመለከትም። መሬት መውረር ማለት ደግሞ ፋሽስትነት ነው። መስፋፋት ማለት ፋሽስትነት ነው። ወያኔ ይሄን ያደረገው መሬቱ ሊጠቀምና ሀብታም ሆኖ የራሱን ትግራይ የምትባል ይሄ ብቻ ሳይሆን ደግሞ ሁለተኛ በወልቃይት ጠገዴ ወደ ውጭ መውጫ አለበት። ወደ ሱዳን ትወጣለህ በዛ አድርገህ በሁመራ በኩል ማለት ነው። በሁመራ በኩል ይህን በወልቃይት በጸገዴ ይሁን በየትም ወደ ሱዳን ትወጣለህ። ስለዚህ ለግንኙነት እንዲያመቸው ወደ ውጭ ግንኙነት ግብጽ ትግራይ ዝግ ናት፣ ላንድ ሎክድ ናት። መውጫ መግቢያ የላትም። ይህንን ነገር ደግሞ እንዲጠቅመው ብሎ ያገቡት ናቸው። ለምሳሌ አንድ ጊዜ ምን ሰማህ በሬዲዮ ሲናገሩ ጊዜ ዘራሴ ሲናገር በታሪካዊነቱም የኛ ነው አለ፣ የትግራይ ነው አለ። ይሄ ውሸት ነው። አብሶሉትሊ ውሸት ነው። ባለፈው ዓመት እንኳን አይሞላውም። ይሄ ውሸት ነው። ግዴ የተናገረው ምን ታሪክ አምጣ፣ ተጨባጭ ታሪክ አምጣ ብትለው ምን ሊያመጣ ነው? ግን ወልቃይት ጠገዴ፣ ሰቲት ሁመራ፣ ጸለምት ወዘተ በአማራ በጎንደር ክልል እንደነበሩ ታሪካዊ መረጃዎች እስካሁንም እስከ ደርግ ጊዜም አሉ። በፍጹም ወደ ትግራይ ገብቶ ወይም ደግሞ በትግራይ ተዳድሮ አያውቅም። ህብረተሰቡም ትግራይ አይደለም እና አንድ መሬቱን ለመያዝ ሁለተኛ ለውጭ መውጫ እንዲጠቀምበት ከሱዳን ጋር የጠበቀ ግንኙነት ስላለው ወያኔ ይህንን ለመጠቀም ብሎ ይህንን በእነዚህ ነው የወሰደው። መሬቱ ሀብታም መሬት ነው፣ ለም መሬት ነው፣ ሀገር ሙሉ የሚቀድም ነው፣ ኢትዮጵያን ሙሉ የሚችል የነበረ መሬት ነው። እንዳሉትም ከሱዳን ጋር የሚያዋስ የመሬት ክልል ስላለ በዛ በኩል ላንድ ሎክ የሆነችውን የትግራይ ካርታ መንገድ ለማግኘት ነው ብለዋል። እንግዲህ ይሄ ከታሪክ ጋር መውጫ ለማግኘት ነው ተብሏል። ይሄም ደግሞ ብዙ የሚባል ነገር አለ። ከሱዳን በቀጥታ ወደ መቀሌ የሚዘረጋ የባቡር ሀዲድም እቅድ እንዳላቸው ሲባል ነበር። ምንም መቼ ተግባራዊ እንደምንም አይታወቅም። በእቅድ ደረጃ ሲወራ ቆይቷል። ይሄ እንግዲህ አሁን የመሬት ለምነት ይሄን ነገር ለማድረግ አስገድዷቸዋል። ይሄን ሁለተኛ እሺ ቀጥሉ። ዋና ነገር ምንድን ነው? ከሱዳን ጋር የተስማሙበት ነገር አላቸው ወያኔና ሱዳን ገና በ1974 ዓመተ ምህረት በረሃ ያለን በትግል ያለ 1974 ዓመተ ምህረት በአጋማሹ ሱዳን ለወያኔ አመራር ይጠይቃለች። ፒኤልኤፍ ኢትዮጵያ የኛ መሬት ወስዳለች፣
ጋኦን የሚባል በ1902 ዓመተ ምህረት የነደፈው ካርታ የኔ ነው ብላ ልቀበልም ብላ መሬታችን ወስዳለች። እናንተ በምን ተረዱናላችሁ አለች ሱዳን ወያኔዎችን ጠርታ። ለመጀመሪያ ጊዜ ወደዚህ ስብሰባ ሄዱ፣ ወደዚህ ጥሪ ሄዱ ስብሐት ነጋና አረጋው በርሄ ናቸው። ስብሐት ነጋና አረጋው በርሄ ከሄዱ በኋላ ያ የጠራቸውም የገዳሪፍ ዋና ገዢ ነበር። ገዳሪፍ በሱዳኖች አንድ ትልቅ ክፍለ ሀገር ነው እና በአንድ ጠቅላይ ገዢ ነው የሚተዳደረው። በስንት ዓመተ ምህረት ነው ይሄ የሆነው? በ1974 ዓመተ ምህረት 74 አዎ እሺ በረሃለን ከዛ በኋላ ሁለቱ ሄደው ተነጋግረው እንግዲህ ያሉ የፖሊስ አባላቶችን አስረድተን አስተካክለን እንመጣለን፣ እናንተስ የምትረዱን ምንድን ነው? እኛ የምትፈልጉት ነገር እንረዳችኋለን አላቸው። ሱዳን በነጻ በሱዳን ውስጥ እንቀሳቀሳላችሁ፣ ጽሕፈት ቤት ትከፍታላችሁ፣ ትግሬዎች የሆኑትን ሁሉ ትሰበስባላችሁ፣ ትግሬዎች በእናንተ እንዲተዳደሩ ቢሮ የምትሰሩበት ቢሮ እንሰጣችኋለን፣ ለትራንስፖርት በየከተማው ስትንቀሳቀሱ ትራንስፖርት እንዳትጎዱ መኪና እንሰጣችኋለን፣ ትንሽ መኪና በከተማ የሚንቀሳቀስ በጦርነት የተጎዱ የእናንተ አባላት እዚህ መጥተው ልክ እንደ ሱዳናዊ እንደ አንድ ሱዳናዊ መብታቸው ተጠብቆ ይታከማሉ፣ ታክሞ ወደ ትግላቸው ይመለሳሉ። እርዳታም እንሰጣችኋለን፣ ገንዘብ እንሰጣችኋለን፣ ከተለያዩ የአረብ ሀገሮች እናስተዋውቋቸዋለን። ለምሳሌ ከግብጽ፣ ከሊቢያ፣ ከዩናይትድ አረብ ኢማራትስ፣ ከኢራቅ፣ ከኢራን እነዚህን ደግሞ እናንተን አምነው እንዲቀበሉና እንዲረዷቸው እናደርጋለን የሚል ተስፋ ሰጥቷቸው ከዛ በኋላ በ1975 ዓመተ ምህረት መስከረም ወር ስማቸው ጠቅስልሃለሁ። አንደኛ አረጋው በርሄ፣ ሁለተኛ ስብሐት ነጋ፣ ሶስተኛ ግደይ ዘርአጽዮን፣ አራተኛ ስዩም መስፍን እዛ ሆነ ሁሉ ነገር ያስተካክል ነበር፣ ሱዳን ነበር። ስድስተኛ መለስ ዜናውን ይዘውት ሄድ። መለስ ዜናው መቼም በምንም ተአምር አረጋው በርሄ ተሸክሞት ነው የሚሄድ፣ ጀርባው ላይ አይለየውም፣ ካጠገው በውሳኔም አይለይም፣ ከማንም እንዲለይ አይፈልግም። አረጋው በርሄ ያቀርባቸው ነበር። በጣም ነው እንደ ተሸክሞት ነው እኮ የዘረው እኮ መለስ እኮ ስንት ወንጀል የሰራ ነው እኮ እና ሱዳን ላይ ነው ይሄን ውል አድርገው መጡ። አዎ ሱዳን። ከዛ በኋላ ያ መሬት አሁን ከባድ ውዝግብ ያስገባው በኢትዮጵያና በሱዳን ተፈጥሮ ያለ ህዝቦችም የሱዳን ሰራዊት እየገባ የሚፈጀው ያለ እነ መለስ ዜናዊ ስልጣን እንደያዙ ስልጣን በ1975 ዓመተ ምህረት ተቀበሉ። ከተቀበሉ በኋላ እንግዲህ ተመልከት፣ አርማቸው በሙሉ መተማ በሙሉ እስከ ታች ነው የሚወርደው። ያለም መሬት የኢትዮጵያ የሆነ የአማራው ክፍል የሆነ የጎንደር ግዛት የሆነውን በሙሉ ለሱዳን እንሰጣለን ብለው ተስማምተው መጥተው በተስማሙበት መሰረት አሁን እንደምታየው ያለ በመለስ ዜናዊ ፍርድ የሱዳን ነው ተብሎ ቢታወጅም የኢትዮጵያ ሕዝብ ግን አሳልፎ አልሰጠም። ይህንን የሰሩ ናቸው። ስለዚህ ይህ አማራው ሕዝብ ቲፒኤልኤፍ በጣም ህዝባዊ ወያነ ሓርነት ትግራይ በአማራው ሕዝብ ያለው ጥላቻ በጣም የከረረ ስለሆነ በሁለት አጣብቂኝ አስገብተው አማራውን ለማጥፋት ከሱዳን ጋር ተመሻጥለው የሚሰሩት ስራ ነው። ስለዚህ አርማጭሆ በል፣ መተማ በል፣ ቋራ በል እነዚህ ሁሉ በተለይ ትልልቅ ወንዞችና ትልልቅ ጫካዎች ያሉበት ቦታ ብዙ ታሪካዊ እንስሳዎች ያሉበት ቦታ ለሱዳን አሳልፈው ለመስጠት እየተሰሙ ነው። ይሄ ደግሞ የአማራው ጥላቻ ነው። አማራው በዚህ አጣብቀን ካላጠፋ ነው አያሰራንም አያኖረንም ከሚል የተነሳ ነው። አሁን ደግሞ በዚህ እነሱ ባሰቡበት መንገድ ሊሄድላቸው አልቻለም። በፍጹም ሱዳን የኢትዮጵያ መሬት ሊዘርፍ አይችልም፣ ሊወስድ አይችልም። መለስም ሆነ የወያኔ ባለስልጣናት ይሄንን ሊወስኑ አይችሉም። ምክንያቱም የህዝብ ታሪካዊ ኢትዮጵያ ነው። መተማ እንደምታውቁ አጼ ዮሐንስ የሞቱበት ነው። ቋራ ደግሞ አጼ ቴዎድሮስ። እንግዲህ ይሄ ሁሉ የሆነ አሁን የወልቃይት ህዝብ የማንነት ጥያቄ
በወልቃይት ህዝብ ሲንቀሳቀስ የነበረ ጥያቄ ነው። አሁን ግን ጥያቄው እያደገ ከአማራው ህዝብ ጥያቄነትም እያደገ ጠቅላላ የኢትዮጵያ ጥያቄ የሆነ ነው። በኦሮሞም ክልል የወልቃይትን ጥያቄ እያነሳ ነው። በአማራው ክልል የሚገኘውም ደግሞ የኦሮሞ ወንድሙን መሞት እንትን እያለ ነው። ይሄ ሁሉ ሲሆን እንደ መንግስት ወያኔ መንግስት የሚያሽከረክሩ ጥቂት ሰዎች ሊሆን ይችላሉ። ግን አሁን ሁሉም ህዝብ ጋር ያለው ጥያቄ ምንድነው? እነዚህን ወንጀለኞች ሽፋን ሰጥቶ መኖሩ የትግራይ ህዝብ እስከ መቼ ድረስ ነው የሚል ጥያቄ ይነሳል። እርስዎ እንዴት ያዩታል? ሁለት ከፍለው እንዳይሉኝ፣ አገር ቤት ያለው የትግራይ ህዝብ፣ መቀሌ ውስጥ ያለው የትግራይ ህዝብ ወይም ደግሞ ትግራይ ውስጥ የሚገኘው የትግራይ ህዝብ በስርዓቱ በእነዚህ ሰዎች ታፍኗል የሚባል ነገር አለ። ያን ግን እስከ መቼ ድረስ ነው መታፈን? ሌላውም ህዝብ እየታፈነ ነው፣ ሌላው ህዝብ እየተበደለ ነው። ግን ያን አፈናውንና በደሉን እየገነፈለ እየወጣ እያሸነፈ እየሰበረ እየወጣ ነው። የትግራይ ህዝብ ታፍኗል የሚለውን ኤክስኪውዝ እስከ መቼ ድረስ ነው የትግራይ ህዝብ ይዞት የሚቆየው የሚል ነገር አለ። በውጭው ደግሞ ያለው ዲያስፖራ ያለ የትግራይ ህዝብ አለ። ሁለቱም ጋር ያ ነገር ተነሳሽነት አይታይም። ይሄ ጥያቄ እስካሁን ድረስ ሲንከባለል የመጣ ጥያቄ ነውና እርስዎስ እንደገና ይሄን ነገር ተመልከቱልን። እሺ፣ በአንደኛው ልጀምር። እሺ፣ በአንደኛው እንደምታውቀው ሁላችን ቀደም ባለ ጊዜ የትግራይ ህዝብ እንደ ልቡ እንዳይንቀሳቀስ ወያኔ አፍኖት ይዞት ነው ስንል ነበር። ይሄ ግን ትክክል አይደለም። አማራውም የታፈነ ነው፣ ኦሮሞውም የታፈነ ነው፣ ጋምቤላውም የታፈረ ነው። ታፍነው ነው እንትን የሚኖሩት። ነገር ግን ይሄ የታፈኑበት ሰንሰለት ሰብረው ነው የወጡ። ከአማራ የባሰ የአፈና ነገር የደረሰበት የለም። አማራ እኮ ከመጠን በላይ ነው ታፍኖ 25 ዓመት የነበረው። አንደኛ በዘሩ እንዳይስፋፋ የሚያመክን መድኃኒት እየወጉ እየሰጡ ብዙ ወጣት ወንዶች፣ ብዙ ወጣት ሴቶች መሀን ያደረጉበት ነው። ሁለተኛ አማራ በየትም ቦታ አርፎ ሰርቶ እንዳይበላ ክልል አይደለም ውጣ እየተባለ እየተያዘ እየታሰረ ወደ ክልሉ የሚሄድበት ጊዜ የነበረ ነው። የታፈነው በጣም ይሄ ስርዓት የወያኔ ስርዓት ከመጣ እጅጉ የታፈነው አማራ ብቻ ነው። ይሄ የትግራይ ሰው ታፍነዋል እያልን የቆየ ነው። እንግዲህ አሁን ሁሉ ሰብረው ነው የወጡት። የትግራይ ህዝቡን ሰብሮ ወጥቶ ከማንም ኢትዮጵያዊ ወገኑ ከማንም ኢትዮጵያዊ ወንድሙ እህቱ ጋር መሰለፍ ነበረበት። ዘርፎን የትግራይ ህዝብ አሁንም ይሄንን አስቦ አሰንትለው ካለ ኢትዮጵያ ለመኖር አይችልም። የትግራይ ህዝብ ካለ ኢትዮጵያ ምንም ሊንቀሳቀስ አይችልም። መድኃኒቱ ኢትዮጵያና ኢትዮጵያውያን ናቸው። ስለዚህ ወጥቶ መታገል አለበት። አፈናውን ሰብሮ መውጣት አለበት። አማራው አፈና ሰብሮ ነው የወጣው። ኦሮሞ አፈናውን ሰብሮ ነው የወጣው። እንደ ኦሮሞ ሴት አፈናል እንዴ? በየወህኒ ቤት እየተጎተተ እየተሳበ በየወህኒ ቤት ነው እኮ ያለ። እነዚህ ሁለት ትልልቅ ብሔረሰቦች ከማንም በላይ ታፍነው የቆዩ ናቸው። ትግራይ ታፍነዋል የምንለው እኔ የታፈነ ሳይሆን አሁንም ከነሱ አልተላቀቀም፣ ከነሱ ድጋፍ አልወጣም ለማለት እንችላለን። ስለዚህ አሁን መነሳት አለበት። ከህብረተሰቡ ከወንድሙ ከኢትዮጵያዊ ጋር መቀላቀል አለበት። አብሮ መስራት አለበት። ጸረ ወያኔ መሰለፍ አለበት። ትግራይ የወያኔ ምሽግ ልትሆን አትችልም። ትግራይ የኢትዮጵያ መሬት ናት። ትግራይ ለኢትዮጵያውያን እንጂ ለወያኔ መሆን አይገባትም ባይ ነኝ። ሁለተኛ በውጭ ያሉ በጣም ትምክህተኛ ትግሬዎች ናቸው። በጣም ትምክህተኛ ናቸው። ካለነሱ በስተቀር ውጭ በስደት ሂደው እንደኛ ሰርተው እንደኛ ሸቅለው ነው የሚኖሩ። ግን ካለነሱ ሰው የለም በውጭ ያሉ ዲያስፖራ ውስጥ ያሉ። ስለዚህ እነዚህ ተመክረዋል፣ ተነግረዋል። ተደጋግሞ ከህብረተሰባቸው ጋር ተቀላቀሉ። ኢትዮጵያውያን ናቸው። እናንተ የትግራይ ልጆች ናቸው። ትግራይ ደግሞ የኢትዮጵያ የታሪክ እምብርት ናት። ኑ ተቀላቀሉ ተብሎ ተደጋግሞ ተነግሯቸዋል። እስካሁን ግን የሚሰማ ያለን ሁሉ ጊዜ በአብዛኛው 90% 95% እንበለው በውጭ ያለ የወያኔ ተላላኪ ነው። 5% ግን ነጻ አለ በደንብ የሚሰራ ከኢትዮጵያ ህዝብ የቆመ ደግሞ 5% አለ። ቀሪው ግን ተላላኪ ነው። ማዊ ሰልፍ ሲደረግ አይወጣም። በኢትዮጵያ ከባድ ችግር ሲደርስ እንደ ዛሬው አሁን የሚደርሰው ያለ ዛሬ እንኳን በአዲስ ዓመቱ በኢትዮጵያ ውስጥ የተደረገ የነበረው ኮንሰርት ተሰርዘዋል። እኛ ሀዘንተኞች ነን። ጥቁር ልብስ ለብሰን ነው የምንውለው እንጂ አሁን ኮንሰርት
የምንሰራበት ሙዚቃ ይዘን የምንደንስበት ጊዜ አይደለም። ሀዘንተኞች ብለው ሲወጡ የትግራይ ሰዎች ግን በተለያዩ በተለይ በኢሮፕ ኮንሰርት ዘፈን አዘጋጅተው ክስታ ሊመቱ ተነስተው የኢትዮጵያ ሕዝብ ደግሞ አላንቀሳቀሳቸው። ስለዚህ እነዚህ ተመክረዋል። እምቢ ካሉት ጨው ለራስህ ብለህ ጣፍጥ ነው። ይሄ ሌላ ነገር ምንም የለው። ለራሳቸው ብለው ወደ ኢትዮጵያውያን ካልተደባለቁ ለወደፊት የሚያጋጥማቸውን ችግር እዛ ያገኙታል ማለት ነው። እንደ ኢትዮጵያ ባህል መቼም ሰውን አወቅንም አላወቅንም በሞቱ አንደሰትም፣ በሞቱ አንጨፍርም። እንኳን ወገን ቀርቶ የማናቀውም ሰው ሬሳ ክብር ነው ይባልና በእኛ ሀገር ባህል መንገድ ላይ ሬሳ ሲያልፍ እንኳን ቆመን ነው ጎንበስ ብለን የማሳለፉ ባህል ያለውና ኢትዮጵያዊ ትልቁ ዋናው የአስተዛዛኝነቱና ሀዘንተኛ መሆኑ ነው ትልቁ ባህሉ። ያንን ነገር በተራመደ መልኩ ጭራሽ ኢትዮጵያዊ ባለሆነ መልኩ ነው በኦሮሚያና በአማራ ክልል ወገኖቻችን እያለቁ እያለ ትልቅ ፓርቲ ያጨፍረው ለዛ ምላሽ በሚሰጥ መልኩ ነው ቪዲዮ እየለቀቁ እየተደሰቱ ያየ ነው። ያ ደግሞ ሌላውንም ህብረተሰብ ከትግራይ ውጭ ያለውን ህብረተሰብ ወደ ጭካኔና ጥላቻ ጫፍ እየወሰዱት ነው እየገፉት ነው ያሉት እና ይሄን በተመለከተ ምንድነው የሚታየው እርሶ? እንዲሁ ይሄ ባህላችን ነው ወይስ አዲስ ትውልድ እየተፈጠረ ነው? በዚህ በትግራይም አካባቢ ወጣቶች የ25 ዓመቱ ፖለቲካ አዲስ ትውልድ ፈጥረዋል። እንደዚህ አይነት ባህልና እንትናችን አገናዝበው ማሄድ የለም። አዲስ ትውልድ ይሁን ወይም ደግሞ የቆየ ይሁን ምንድነው የሀገራዊ ስሜት ያለው በሀገራዊ ስሜት በኢትዮጵያዊነቱ ስሜት የሚንቀሳቀስ ይህንን ያሳዝነዋል። ኢትዮጵያዊነት የማይሰማው ደግሞ አሁን እንዳሉ የውጭ ያሉ የወያኔ አባላት ኢትዮጵያዊነት የማይሰማቸው ደግሞ ይህንን ያደርጋሉ። እንደዚህ እኮ እርማቸው ሽጠው የበሉ ናቸው እኮ ምንም እኮ እንትን ሊባል አይችሉም። ትግራይ እኮ አንድ ክፍለ ሀገር ነው። አንድ ክፍለ ሀገር ነው። አናሳ ብሔረሰብ ነው። እንደ ሌሎች አይደሉም። ትግራይ እኮ የተለየ አይደለም። ትግራይ ታሪካዊ ቦታ ነው። አባቶቻችን ብዙ መስዋዕትነት ከፍለዋል። በአድዋ ጦርነት አይተሃል። በተለያየ በማይጨው ጦርነት አይተሃል። ጠላት ወሮ በመጣበት ጊዜ የትግራይ በዛን ጊዜ የነበሩት የትግራይ ሰዎች በየጦርነት አውድማ ያዋሉ ጀግኖች ነበሩ። አሁን እኮ ያለ እኮ ለገንዘብ የቆመ ፍጡር ነው እኮ ያለ። ገንዘብ ለቅሞ ቤት ሰርተው አዲስ አበባ ሄደው የሚሰሩ ቤት አሉ። ያ የሚሰሩበት ቤት ግን ከአንድ ድሀ ቤተሰብ የተዘረፈ ነው። ነገ ጠዋት ግን ያ ቤት አያገኝትም። ሰው ዝም ብሎ አይመለከትም። የትም ቦታ ይሆን ይነጠቃሉ። እነዚህ እኮ ይህንን ነገር ኢትዮጵያዊነት ስሜት የላቸውም። ዘ ፖይንት ይዛት ስሜታቸው ሄደዋል። የት ነው የተወለድከው? ትግራይ የአርበኞች ሀገር ናት። ሀገር ነው ብለው የሚጠሯት የአርበኞች ሀገር። ወያኔ እኮ ደርግን አሸንፎ ስልጣን እኮ አልያዘም። ከደርግ ጋር የተዋጋበት ጊዜ እኮ ምንም እኔ እንትን አልልም። በ1980 ዓመተ ምህረት ሽሬ ላይ በ604ኛ ኮር የተደረገው ጦርነት አልተሸነፈም እኮ ያኮሩ። ያኮር እኮ መሳሪያ የሚሰጠውና ጥይት ቦምብ ሁሉ ስላለቀበት ለዋናው መሪ የነበረው ለኮሎኔል መንግስቱ ኃይለማርያም አቤቱታ ሲያቀርብ ባለ ተከላከል ስላሉት ነው እኮ ተበታትኖ ነው እኮ። አንድ በቅርቡም አንድ የትግራይ ተወላጅ የቀድሞ መንግስት የደርግ ስርዓት ማለት ነው ወታደር የነበረ ሲናገር ወያኔ ደርግን የሚያህል ግዙፍ ሰራዊትና ግዙፍ ጦር የነበረው መንግስት አሸንፈናል እያሉ ሲኩራሩ ይገርመኛል። 70% የደርግ ሰራዊት የነበረው ኤርትራ ውስጥ ነው። አሸነፍን እንኳን ለማለት ቢሞክሩ እንኳን ሻቢያዎች ናቸው እንጂ ደርግ ራሱ ወያኔ እንደ ጠላትም ትልቁ እንትን ሰጥቶት አያውቅምና 30%ንም ያለ የደርግ ሰራዊት ትግራይ ውስጥ አልነበረምና በሌለ ነገር ነው የሚፎክሩት የሚል አንድ ጥሩ ነጥብ አስጨብጦ ያለፈው ነገር አለና ያም አሁን እርስዎ ከሚሉት ጋር ይያያዛል። እንግዲህ እነዚህ ትግራይ ውስጥ ወያኔ ከደርግ ጋር ያደረገው ጦርነት የለም። ይሄ ሁሉ ዝም ብሎ ነው፣ ፉሽካ ነው፣ ውሸት ነው። ከደርግ እንደዚህ በዚህ ተዋጋን። እኔ እኮ አለሁ እኮ እዛ ትክሌፍ ውስጥ ስላለው ነው ስለማውቀው ነው እኮ። የትኛውም ቦታ ወያኔ ሄዶ ለትግራይ ለደርግ አሸንፎ አልመጣም። መቀሌ እንኳን ለቆ ስለወጣት ዝም ብሎ ሰተት ብሎ ገባ። አድዋ ስለተለቀቀች ሰተት ብሎ ገባ። አዲግራት ስለተለቀቀች ሰተት ብሎ ገባ። በር ሲከፈት እኮ ትገባለህ እኮ። በር ሲዘጋ ግን ለመግባት አትችልም። ኦልሬዲ የተዘጋ በር ነው።
አብዛኛው ሰው እንግዲህ በረሃ ያሉ ወያኔዎች በሚያናገሩት ነገር በሬዲዮአቸው ሲመጡ ምን አይነት መንግስት ሊመሰረቱ እንደሚችሉ የገመተ ሰው ነበር። አንዳንዱም ደግሞ አይ እነዚህ ሰዎች ጥሩ ሳይሆን አይቀሩም እንግዲህ በኢህአፓ ጊዜ በዛ ትውልድ ውስጥ ያለፉ ሰዎች ስለሆኑ ጥሩ ስርዓት ሊመሰረቱ ይችላሉ የሚልም ግምትም ነበረው። እርስዎ ግን እንዴት ነው ይሄ ሸፍጣቸው፣ ይሄ ጸረ ኢትዮጵያዊነታቸው፣ ይሄ አካሄዳቸው ወደፊት እንደማያዋጣ አውቀው ነው ቀደም ብለው የወጡበት? እስቲ ያን አጋጣሚ ጠቅሰው ይንገሩን እስቲ። ምንድነው ከነሱ እንዲነጠሉ ያደረገውት? እንደገና ከ25 ዓመት በኋላ እንደገና እናንሳው ይሄን ጥያቄ። እኔ ከወያኔ እንድንወጣ ያደረገኝ በመሰረቱ ወያኔ ለኢትዮጵያ ሕዝብ ጥሩ ይዞ ይቀርባል፣ ጥሩ አስተዳደር ያመጣል፣ ወይም ደግሞ ኢትዮጵያ ይቆጣጠራል፣ በኢትዮጵያ ዙፋን በአፄ ኃይለ ሥላሴ ወንበር ቁጭ ይላል የሚል ግምት አልነበረም በወያኔ ውስጥ። እንኳን ኢትዮጵያ ሊቆጣጠር ትግራይም አይቆጣጠርም የሚል በሙሉ የሚያምንበት ታጋይ ነበር። ምክንያቱም ቀስ በቀስ ምንም እንኳን ሰራዊት እየገፈፈ ቢያስገባ አሜሪካና እንግሊዝ በረዱት ጊዜ ደካማ ነው፣ በአመራሩ ደካማ ነው፣ አጭበርባሪ ነው፣ በሌብነቱም የተካነ ነው፣ በውሸትም የተካነ ነው። ስለዚህ ስልጣን ይይዛል፣ ስልጣን ያደርጋሉ፣ ወያኔ በቶሎ ይወድቃል። ምክንያቱም እነዚህ ዋጋ የላቸውም፣ አመራር አይችሉም፣ አካሄድ አይችሉም፣ ከህዝብ ጋር ከትግራይ ህዝብ ጋር ያላቸው ግንኙነት የሻከረ ነው። ስለዚህ እነዚህ ዋጋ የላቸውም። እንኳን ኢትዮጵያ ሊያስተዳድሩ እንኳን ኢትዮጵያ ገብተው ሊመሩ መንደርም የማይኖሩ ወረዳ አንዲት ወረዳ የማይመሩ ናቸው የሚል እምነት ይዤ ነበር። የያዝኩትም ገና 75 ዓመተ ምህረት በደንብ ውስጡ ጠልቄ ስለማውቀው ወያኔ ችሎታ ያለውም ይሄ አገር ሊያጠፋ ካልሆነ በስተቀር የሚል እምነት ነበረኝ። ግን ስቆይ ጊዜ በደንብ ደግሞ እየተረዳሁት ሄድኩ። በደንብ አሁን በዛን ጊዜ በ1981 ዓመተ ምህረት መጀመሪያ በመወጣበት ጊዜ ወዴት ነው ነበረኝ ፕላን ኢትዮጵያ ገብቼ ለኢትዮጵያ ህዝብ አስተምረዋለሁ፣ እነግረዋለሁ። ስለዚህ ኢትዮጵያዊ ሁሉ አገሩን መከላከል አለበት። አንደኛ በዘር በብሔር በቋንቋ በሃይማኖት ሊበታትኑት ነው። የእርስ በርስ ግጭት የእርስ በርስ ደም መፋሰስ ሊመጣ ነው። ሁለተኛ ደግሞ የአማራ ህብረተሰብ እነዚህ ሊያጠቁት ናቸው። አማራውን መጠንቀቅ አለበት። ይህንን ለማድረግ በ1981 መጀመሪያ ወጣሁ ከትፔልም ወጥቼም በቀጥታ ወደ አዲስ አበባ ነው ሄድኩ። አዲስ አበባ ሄጄ ገና ከሱዳን ከመነሳቴ አምባሳደር ይልማ የሚባሉ ነበሩ። ከእሳቸው ጋር ተነጋግሬ ሚዲያ እንሰጥሃለን፣ ይሄ የምትለው ያለህ ደግሞ በጣም ጠቃሚ ነው ለኢትዮጵያ ህብረተሰብ፣ እንደ ልብህ ትናገራለህ አሉኝ። ግን አዲስ አበባ እንደገባህ አጉላሉኝም እኒህ የደህንነት ዋና ኃላፊ የነበሩ ኮሎኔል ተስፋዬ ማን ነው አባታቸው ስም? ተስፋዬ ወልደ ስላሴ እሳቸው እያደረጉ አስቸገሩኝ። በመጨረሻ ግን ምክትል ሚኒስትር የደህንነት ምክትል ሚኒስትሩ አቶ ብርሃኑ የሚባሉ እሳቸው እንዴ ለምን ለዚህ ብሎ ከሱዳን እኮ የተሰጠን መልእክት እኮ ይሄን ነው አምባሳደሩ የላኩት፣ ይሄንን ማድረግ አለበት እንጂ ለምን ብለው ከፕሬዚዳንቱ ጋር ሄደው ተነጋግረው ተፈቅዶልሃል እንግዲህ ሀሳብን ትገልጻለህ ብለው ሰጡኝ። ዳይሬክት ለኢትዮጵያ ህዝብ የተናገርኩት አንድ ወያኔ ብሔር በብሔር ሊያጋድል ነው። በማታውቁት ነገር ገብታችሁ ከወንድሞቻችሁ ከእህቶቻችሁ የወንድሞቻችሁ የእህቶቻችሁ ደም ታፈሳላችሁ። የእናንተም ደም ይፈሳል። ኢትዮጵያዊ መጠንቀቅ አለብህ። እነዚህ ሀገሪቷን ሊሸጧት ነው፣ ሀገሪቷን ሊያፈርሳት ነው። ኢንክሉዲንግ በመከላከያ ሚኒስቴር የነበረ ሰራዊት የኢትዮጵያ ስንት ዓመት ሲወድቅ ሲነሳ የመጣ ለእነሱንም ሰፊ መልእክት አስተላለፉ። በዛን ጊዜ ወያኔ ስጋት ገብቶባቸው ነበር። አይ እንግዲህ በቃ ኢቨን ምዕራባውያን ስጋት ገባቸው። ከእንግዲህ ወዲህ ተመልሰን ኢትዮጵያ ሄደን መንግስቱ ኃይለማርያም እንጥለዋለን ማለት አስቸጋሪ ነው፣ ይከብዳል። ስለዚህ ተብሎ ብሎ ነበር። ነገር ግን እነዚህ የገቡበት የደርግ መንግስት ድክመት ነው። የደርግ መንግስት ሰነፍ ስለሆነ አንደኛ ያን ያህል ሰራዊት በስንት ተሞክሮ የስንት ጊዜ አገልግሎትና ችሎታ አቅም ያለው የምድር ጦርና አየር ኃይል ባህር ኃይል ይህንን ጥለው ኮሎኔሉ ሀገር ጥለው ሄዱ። የኢትዮጵያ ስርዓትን ፈረሰ፣ ወደ ወያኔ እጅ ወደቀች። ኢትዮጵያ በወያኔ እጅ ቅኝ አገዛዝ እንደወደቀች
ለኢትዮጵያ የሚደርሰውን ጉዳት በተለያየ መድረክ ስገልጽ ነበር። እንዳልከው ቅድም አንዳንድ ሰዎች እነዚህ ይሻሉናል ከደርግ የሚል ነበር። ግን የባሰ ናቸው። እነዚህ ደግሞ እንደምታውቀው መለስ የባንዳ ልጅ ነው። በእናቱም የባንዳ ልጅ ነው፣ በአባቱም የባንዳ ልጅ ነው። አባቱም ባንዳ ነው። ዜናው አስረስ አዎ ባንዳ ነበር የመለስ ዜናዊ። የሁሉ አባቶች የሁሉ ወላጆች አሁን ያሉ በኢትዮጵያ እንዲህ የሚሉ ባንዳዎች ናቸው። የአባይ ፀሐይም እንቁላልና ዶሮ አቅራቢ ነበር አባቱ ለጣሊያን። ስዩም መስፍን አባቱም እንደዚህ ባንዳ ነበሩ። ስለዚህ ሁሉ አንድ አይነት ዓላማ ስላላቸው ጥቅሙ እንዳለ ሆኖ ስልጣን ግን ይፈልጋሉ። አሁን በስልጣን ስሰኛ እስካሁን ያላረፈለት ስብሐት ነጋ አለ። እስካሁን ስልጣን ይፈልጋል ስብሐት ነጋ። የኢትዮጵያ መሪ ለመሆን ይፈልጋል። ግን እነሱ ደግሞ የስልጣን ስሰኞች በላይ ስላሉ ከሱ የባሰ ስላሉ ማሳለፍ ከለከሉ እና ለስልጣን ይፈልጋሉ። ኢትዮጵያን ይጠራሉ። ዋና ትልቁ ነገር ትልቁ መለኪያቸው በቲፒኤልኤፍ አመራር የመጡ ከመጀመሪያ ጀምሮ የካቲት 11/1967 ዓመተ ምህረት ድረስ መጀመሪያ ጀምሮ እስካሁን ያሉ ከየካቲት 11/1967 ዓመተ ምህረት እስካሁን ያመጡ አመራሮች በሙሉ ጸረ ኢትዮጵያ ናቸው። በሙሉ ደግሞ አሁን ለምሳሌ ልነግርህ ምን ርቆ ለምን ሄደል አባይ ወልዱ የትግራይ አስተዳዳሪ አባቱ ባንዳ ናቸው። ባሻይ ወልዱ ይባላሉ። የአውስትራሊያ አምባሳደር ባለቤት ማለት ናቸው። የትርፉ ኪዳነ ማርያም የአውስትራሊያ አምባሳደር ባለቤት ነው። አባቱ ባሻይ ወልዱ ይባላሉ። ግን ባንዳ ናቸው። ከዛ በኋላ ኢትዮጵያ ነጻ ከወጣች 4ኛ ዮሐንስ ሆስፒታል ማለት አድዋ ያለው ሆስፒታል ማለት ነው። በዛን ጊዜ ነው የተከፈተ ይሄ ሆስፒታል እና የዛ የአድዋ ሆስፒታል 4ኛ ዮሐንስ የጽዳት ክፍል ኃላፊ ነበሩ። እነዚህ ሆነው ተሾሙ። እኒህ ሰውዬ ከእናቱም የተጋቡት በዛን ጊዜ ነው። እዛ ተገናኙ እና ባይወላሁን የባንዳ ልጅ ደብረጽዮን የባንዳ ልጅ ነው። ያ ምክትሉ ማን አለ ኢትዮጵያዊ? ኢትዮጵያው እኮ የለም እኮ በዚህ በወያኔ ኢትዮጵያን የሚገዙ ያሉ ወያኔዎች አንድ ኢትዮጵያዊ አንድ ለሀገሩ የሚቆረቆር ሰው የላቸው። ስለዚህ ኢትዮጵያን በጣም ይጠላሉ። ሊያፈርሷትም እየቃጡ ናቸው። እንግዲህ አቶ ገብረመድህን አሁን የሚጠቅሱልኝ ሰዎች እንግዲህ የታሪክ ተመሳሳይነታቸውን ከወላጆቻቸውም ተጽዕኖ አድርጎባቸውም ሊሆን ይችላል። እየሄዱበት ያለው አቅጣጫ ኢትዮጵያን የሚያጠፋ ህዝብን እንደ ህዝብ ደግሞ አብሮ እንዳይኖር የሚያደርግ መሆኑን ላለፉት 25 ዓመታት አይተናል። አሁንም ደግሞ ወደ ከፋ ነገር ነው እየተካሄደ ያለው። በዚህ መሀል እንግዲህ ዋናው እነሱ ምናልባት ተጠቅመውም ሊሆን ይችላል። በዚህ ክፉ አደጋ ቢደርስባቸውም ያው የሰሩት ስራ ስለሆነ ሊታዘንላቸውም አይችልም። ነገር ግን በዚህ አጋጣሚ እርስዎ መልእክት የሚያስተላልፉ ከሆነ ይሄን የእነሱ መደበቂያ ነው ተብሎ ሁሌ ባለውን የትግራይን ህዝብ በአጠቃላይ ግን ለትግራይ ህዝብ የሚያስተላልፉት መልእክት ምንድን ነው? በዚህ ሰዓት በዚህ ቀውጢ ሰዓት ከወገኖቹ ጎን እንዲቆም በጉያው ያሉትን ደግሞ አጥፊዎች አውጥቶ እንዲጥል የሚያስተላልፉት መልእክት ካለ መልእክት ያስተላልፉልና ሰዓቱም ትንሽ ገፋ እያለ ስለሆነ በዚህ እንቋጨው። እኔ የትግራይ ህዝብ ባለፈው ከሲሲ አገና ባደረኩት ቃለ መጠይቅ በደንብ አስተላልፌያለሁ። የትግራይ ህብረተሰብ ጎንደሬው ያውቃል፣ ወለየውን ያውቃል። የትግራይ ህብረተሰብ ባለፉት ስርዓቶች በደርግም ሆነ በአፄ ኃይለ ሥላሴም ሆነ በየትኛውም ባለፉት ስርዓቶች በጣም ተወዳጅና የተከበረ ሰው ነው። አሁንም ደግሜ የማሳልፈው አንድ ትልቅ ነገር አለ። በ1977 ዓመተ ምህረት ድርቅ በገባበት ጊዜ ማን ነው የተባበረው? ማን ነው የረዳው? ወልቃይት ጠገዴ ነው ለትግራይ ህዝብ ያወጡት። ባለፈው በስህተት የተናገርኳት 100 ሰው ያልኳት 100 ሺህ የትግራይ በረሃብ ተሰዶ ወያኔ ለትግራይ ተብሎ የመጣውን እህል እየሸጠ ገንዘቡ መሳሪያ እየገዛ ቦምብ እየገዛ ሰከንድ ሃንድ መትረየስ እየገዛ ሰከንድ ሃንድ ነፍስ ወከፍ ጠመንጃ እየገዛ ገንዘቡን ሲያባክን 100,000 አሁንም ባለፈው በነጋገሬ ከሲሳይ ጋር የተሳሳትኳት ስለነበረች በዚህ እንዲታረምልኝ ይፈልጋለሁ። 100,000 የትግራይ ህብረተሰብ የወልቃይት ጠገዴ ተንከባክበው ከድርቅ ያዳነው ነው። መጠለያ ሰጥተው ማለት ነው። መጠለያ ሰጥተው ወልቃይት ገብተው ሁሉ ቤት ሰጥቶ ምግብ ሰጥቶ ወተት የሚያርቡት ሰጥቶ ሁሉ ነገር አበርክቶ በደንብ
የሚንከባከባቸው ህብረተሰቦች ናቸው። ከዛ ወደ ትግራይ ሲመለሱ ደግሞ በየቦታው ያሉ የአማራ ክልል ተወላጆች እነዚህ የወልቃይት የጸገዴ ተወላጆች ዘርና በሬ ሳይቀር ፍየል ሳይቀር ላም ሳይቀር ከነጥጃዋ አሸክመው ተከዜ ወንዝ አሻግረው የላኩት ነው። ይሄንን የትግራይ ህዝብ መርሳት የለበትም ባይነኝ ነኝ። የትግራይ ህዝብ ውለታ የዋለለት አማራው ሰሜን ጎንደሬ ነው። ለትግራይ ህዝብ ጥሩ ውለታ ከዛ ከመከራ ከዛ ክፉ መከራ ያዳነው ከነ ልጆቹ ከነ ሚስቱ ከነ ቤተሰቦቹ የወልቃይት ጠገዴ ህዝብ ነው። ሁመራ ገብተው ሰቲት ሁመራ ገብተው ወልቃይት ገብተው ጠገዴ ገብተው ጠለምት ገብተው በየትም ቦታ ተበታትነው በደንብ የኖሩበት ነው። ሲሄዱም ምዝሪያ ሄደው የሚዞሩበት ከብቱ በጣም 78 ዓመተ ምህረት ከባድ ዝናብ ስለዘነበ ይህንን አሸክሞ ሄደ። ይህንን ውለታ መርሳት የለበትም የትግራይ። አሁን አማራው እየተገደለ ኦሮሞው እየተገደለ ባለበት ወቅት የትግራይ ህዝብ ታፍኛለሁ ለማለት አይችልም። የታፈነ አይደለም። እነዛማ ታፍነውም ነበር። ከዛ የባሰ ታፍነው የነበሩ አፈናውን ሰባብረው ወጥተዋል። አሁን ጸረ ወያኔ እየታገሉ ናቸው። የትግራይ ህዝብም እንደዚህ መታገል አለበት፣ መውጣት አለበት። ጸረ ወያኔ መነሳት አለበት። አሁን ትግራይ የትግራይ ህዝብ ካልተነሳ የወያኔ ምሽግ ትሆናለች። አይ ወያኔ ደግሞ በደንብ ተከላክሎ የሚያኖረው አይመስለኝም። የኢትዮጵያ ህዝብ ሰባብረው ይገባል፣ ምሽጉ ያፈርሰዋል። እነዚህ በኢትዮጵያ ህዝብ እነዚህ ወንጀለኞች የህወሓት አመራሮች እነዚህ ነፍስ ገዳዮችና ዘረኞች በዘር ማጥፋት የተሰማሩ ሰዎች ለፍርድ ይቀርባሉ። ስለዚህ ለትግራይ ህብረተሰብ ከወንድምህ ከጎን የተሰለፍ ነው። ተነስ፣ ጊዜው አሁን ነው። ጊዜው አሁን ስለሆነ ተንቀሳቀስ፣ ከሁሉ ኢትዮጵያዊ ጎን ቁም ነው የምለው። ይሄ ተቀብሎ ከሰማኝ ደስ ይለኛል። ከፈለክም በትግርኛ ላስተላልፍልህ እችላለሁ። አዎ አስተላልፍልህ። ህዝብ ትግራይ ዘሕልፈልካ ዘለኹ መልእኽቲ እንታይ እዩ? ንስኻ ምስ ኩሎም ኢትዮጵያውያን ኣሕዋትካ ተዳባሊካ ብመርዓ ብኩሉ ነገር ፍቅረ ትሪፍካ ሰብ ድማ የኽብረካ ይፈትወካ እዩ። ብፍላይ ድማ በቲ 1977 ዓመተ ምህረት ዝነበረ ድርቂ ናይ ኣምሓራ ናይ ሰሜን ጎንደር ኣምሓራ ዝገበረልካ ውዕለታ ኣይትረስዕ። ወልቃይት ከይድካ፣ ሰቲት ሁመራ ከይድካ፣ ሰገዴ ከይድካ፣ ጸለምቲ ከይድካ ወዘተ ብደንብ ተቐቢሉ ኣምኡ ገዛእትዩ እኽሊ ሂቡ ንዓኻ ንቤተሰብካ ተንከላኺኑ ፀባ ተሓልቦ ፀባ ንቆልዑት ከፍቲ ሂቡ ኣብሊዑ እስዩ ክትከይድ ተለኻ ድማ ነይ ስንቅኻ ሽኪሙ ዘርእኻ ሂቡ ከፍቲ ዝመውትኻ ድማ ከፍቲ ሂቡ ጤልካ ከፍትኻ ላሕምኻ ኩለ እዚ እንዳኸውኮካ ተከዘ ሻጊሩ ዘርእኻ ሽኪሙ ተከዘ ሻጊሩ ንገዛኻ ልኢኹ እኳ እዩ። ካብዚ ድማ ተስፊእኻ ድሓን ኮንካ። እዚ ውዕለት እዚ ን100,000 ሰብ እዩ ዝሰርሑ ህዝቢ ኣምሓራ ህዝቢ ሰሜን ጎንደር 100,000 ተጋሩ ናብዚ ተሰዲዶም ህይወት ዘድሓነ ህዝቢ እዩ። ህይወትካ ድሒንዎ እዩ። ግን ምስ ህዝቢ ህይወትካ ዘድሓነ ሕብረተሰብ ጎኒ እንዳሞተ ብወያኔ ብህዝባዊ ወያነ ሓርነት ትግራይ እንዳተቀትለ እንዳተኣሰረ ኦሮሞ እንዳተኣሰረ ኦሮሞ እንዳተቀተለ ኣምሓሩ ብምልኦም እንዳተቀተሉ እንዳተኣሰሩ ንብረቶም እንዳፈረሰ 25 ዓመት ሙሉእ ኣብ ሰቆቃ ዝነበሩ እኳ ሰይሮም ዝወፁ ንስኻ ከሰይርካ ወፂኻ ምስ ኣሕዋትካ ዘይትምለስ እንታይ እዩ? እዚኣ ክትገብር ዝላወበካ ኣለኹ። አመሰግናለሁ። በጣም አመሰግናለሁ አቶ ገብረመድህን። እንግዲህ አድማጮቻችን የዛሬው ፕሮግራማችን እንደተከታተላችሁት ነበር። ሳምንት እናንተንም በሚያሳትፈው በአድማጮች